ደግፊ ልቆም አግዢኝ ማርያም አሳስቢ ስለኔ ይቅለል ሐዘኔ ደግፊ ልቆም አግዢኝ ማርያም አሳስቢ ስለኔ ይቅለል ሐዘኔ ነይ ሶልያና ተጫምተሽ ደመና ነይ አዛኝቱ እመትትና አግዢኝ እናቴ ይምላልኝ ሁለቴ አቅርቢኝ ከፊቱ ይማረኝ ምሕረቱ አግዢኝ እናቴ ይምላልኝ ሁለቴ አቅርቢኝ ከፊቱ ይማረኝ ምሕረቱ ባዘን ተከብቤ እንችላለን በወጣቶች በህፃናት በሰፈር እኛ እንፈራ እንችላለን። የአንዱ ከሆነ አራት ብረቶች ናቸው፣ አራት ፌሮች ናቸው። አንዷ እኛ እንሸፍናለን። ለምን ዙሪያውን ትሄዳለን? ምን ያስጨንቀን? ደግሞ ከዚህ በላይ ደስተን በምስጋና እንድንገናኝ እንድንሰባሰብ እግዚአብሔር በጎ ፈቃድ ይሁን። አንድ ነገር ብቻ ጨርሻለሁ መምህር፣ አንድ ነገር ብቻ ብዬ ልበል። ስልኮቻችሁን አውጡልኝ የኔ ጌቶች፣ የኔ ውዶች ኦርቶዶክሳውያን ኢትዮጵያውያን። አዎ ከመጣ ነገር 10 ብር አድርገን ሰጠን። ትልቅ ክብር ነውና ቁጥር አለ፣ አካውንት ቁጥር ማለት ነው። እሷን ያዙና ስትገቡ በምታገኙበት ጊዜ ላይ ያችን ገቢ ታደርጋላችሁ፣ ታስተላልፋላችሁ ማለት ነው፣ በዘመናዊ ማለት ነውና በዚህ ልክ እንድታደርጉ ነው። እያዙ ልንገራችሁ 1000 አላችሁ 1062 05 22 17 5 እደግመዋለሁ። አደራ ያዙልኝ። ቢያንስ እንኳን ለሌላው ተደራሽ ማድረግ ነው። ዛሬ ስለሰጣችሁ ያልሰጡት ደግሞ እንዲተባበሩ ባካችሁ ነው ብላችሁ እና ተመሰክሩላችሁ ማለት ነው። 1062 05 22 17 5 በዚህ ገቢ እንድታደርጉ ነው። የሰጣችሁትን ስጦታ ያመጣችሁ መባችሁን እግዚአብሔር አምላክ ለበረከት ለክብር ያድርግላችሁ። በእድሜ በጤና በጸጋ በክብር እግዚአብሔር ያቆየልን። ይሄ ስጦታ ስለት ነው። አንድ ድባብ ተላምጥተው ገቢ አድርገዋል። ቅዱስ ገብርኤል በክንፈ ረድኤቱ ይጠብቅልን ይቀበልልን። እልላችሁ አመስግኑላችሁ። ጨርሻለሁ። እግዚአብሔር አምላክ በቸርነቱ ከሁላችን ጋር ይሁን። እሺ በእውነት እንግዲህ ስጦታችሁ ለሰጣችሁ እግዚአብሔር አምላክ እሱ ይስጣችሁ። እስኪ ሁላችሁም አንዴ ብድግ በሉና በዚሁ ጨርሰን ጸሎት አድርገን